አክታ ላለው ሳል አንቲሂስታሚን ሽሮፖችን በጭራሽ መስጠት የለብንም። ይህንን ሁሌ መያዝ አለብን። ምክንያቱም ኤርዌይ ውስጥ ያለው ሙከስ ጭራሹም እንዳይወጣ የማባባስ ባህሪ ያለው እና ባንሰጠው በጣም ይመረጣል። ግን በአለርጂ ምክንያት የመጣ አክታ ያለው ሳል ከሆነ ወይ ደግሞ ፕሮዳክቲቭ ካፍ የምንለው ከሆነ አንቲሂስታሚኖችን መጠቀም እንችላለን። ግን ድራይ ካፍ ከሆነ ስፔሻሊ በአለርጂ ምክንያት የመጣ ድራይ ካፍ ከሆነ ወይ በኢሪቴሽን ምክንያት ስሞኪንግ ሊሆን ይችላል፣ ደስት ሊሆን ይችላል፣ ኤር ፖሉሽን ሊሆን ይችላል። በዛ ምክንያት የሚመጡት ካፎች አንቲሂስታሚንን ብንጠቀም የተሻለ ነው እና በጭሩ ስናያቸው አንቲሂስታሚን ዌት ካፍ እና ድራይ ካፍ ልዩነታቸው ምንድነው ብለን ስናላቸው ድራይ ካፍ የምንላቸው አክታ የሌላቸው ሳሎች ናቸው። በጭሩ መንስኤያቸው ብዙ ነው። ኮቪድ-19 ሊሆን ይችላል፣ ፍሉ ሊሆን ይችላል፣ አለርጂ ሊሆን ይችላል፣ አስም ሊሆን ይችላል። እንደገና ደግሞ ጋስትሮኤሶፋጃል ሪፍሌክስ የምንለው ሊሆን ይችላል። ብዙ ምክንያቶች አሉ። እንደውም ኢሪቴሽን ሊሆን ይችላል። ኢሪቴሽን የምንላቸው በስሞኪንግ ምክንያት የሚመጣ ደስት ሊሆን ይችላል፣ ፖሉሽን። ግን ዌት ካፍ የምንለው ወይ ደግሞ አክታ ያለው ሳል የምንለው ወይ ደግሞ ፕሮዳክቲቭ ካፍ የምንለው ደግሞ ብዙ ጊዜ በባክቴሪያና በቫይረስ ምክንያት ነው የሚመጡት። ብሮንካይተስ ሊሆን ይችላል፣ ኒሞኒያ ሊሆን ይችላል። በእነዚህ ምክንያቶች ይመጣሉ። ይሄ ነው ልዩነታቸው።